አትገላለጪ። ራስሽን የምታከብሪው አንቺ ነሽ፣ የምታስከብሪው የምታስንቂው አንቺ ነሽ። ሰው አትገላለጪ። እንደ ትውልድ እኔ በጣም አሁን ትዝብት ውስጥ ገብቻለሁ። ሰላም እንዴት ናችሁ? ዲስ ኢዝ ፒስ በአዲስ ሀሳብ። አዎ በጣም ተሰምቶኝ ነው የመጣሁት፣ ስሜታዊ ሆኜ ነው የመጣሁት። ለምንድነው የሆነ ጀነሬሽን እየጠፋ ነው ያለው። ራስን በማሳየት ፕራይቬት የሆኑ የሰውነት ክፍሎቻችንን ገልጠን በማሳየት የምናመጣው እውቅና ገደል ቢገባ ይሻላል። ለምሳሌ እዚህ ላይ የምትመለከቱት ቪዲዮና ፎቶዎች ምን ማለት ነው? ማለት አንድ ሴት በዚህ ልክ ራሷን ከፋፍታ የምትሄድ ከሆነ ማን ነው ሊያከብራት የሚችለው? ራሷ አደባባይ ያሰጣችውን ገላ አሁን ወንዶች እየተቀባበሉ የፈለጉትን ቢሉ ወንዶች እንዲህ ያሉኝ ለማለት ነው። በተቻለ መጠን ራሳችንን እናክብር። ለምንድን ነው ውበታችን ማን ይዘው በውስጣችን ማንጠብቀው? አደባባይ መሰጣት ማወቅ አይደለም። እና እየሰማሽኝ ያለሽ ወጣት ታዳጊ ሴት ኮሽ ከእንደዚህ አይነት ነገር ራቂ። በእንደዚህ አይነት ነገር አትመኝ። ውስጥሽ ያለውን አቅም ተጠቀሚ። በዛ ውስጥ ማወቅ ያለበት ሰው ይወቅ። ለመታወቅ ብለሽ በመታየት ወይም ደግሞ አካልሽን በመገላለጥ የሚመጣ እውቅናም ይሁን ዝና ይቅርብሽ። አካውንቴን ፎሎ ማድረግ እንዳትረሱ። አመሰግናለሁ። ባይ